የድምፃዊ አንዱዓለም ጎሳ ጠበቃም ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል ተከራከረም። ድምፃዊ አንዱዓለም ጠበቃም ቀነኒ በበርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎቱ ላይ መከራከሩ ተዘግቧል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊው አንዱዓለም ጎሳ ዛሬ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው የ12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ዛሬ በዋለው ችሎት መጋቢት 17 ቀን 2017 ዓ.ም በተሰጠው የ12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃ ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራ ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌደራል ፖሊስ መላኩንና የምርመራው ውጤት ግን እስከዛሬ አለመድረሱን ገልጿል። በተጨማሪም በሟቾችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃ ደህንነትና አገልግሎት ተልኮ የምርመራ ውጤት እየተጠበቀ እንደሚገኝ ችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም የነበረውን ችሎት ላይ ከቀረበው ምርመራው ውጤት ጋር እንደ ተጨማሪ ግብአት እንዲካተትለት የጠየቀው ፖሊስ ማሰባሰብ ያለባቸውን ተጨማሪ ማስረጃ ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። መጋቢት 17 ቀን 2017 ዓ.ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀን ቀነኒ ከፍ ካለ ቦታ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከህክምና ባለሙያዎች ተጨማሪ ምርመራ በመጠየቁ ውጤት እስኪደርሰው ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የህክምና ባለሙያዎች መካከል የተወሰኑት በአገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎች እየተጠቀመ መሆኑን በመግለጽ ውጤት እስኪቀበል የ14 ተጨማሪ የምርመራ ቀናት እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ በተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው የቀረበው ጥያቄ ተቀባይነት የሌለው መሆኑን ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲልም ተከራክሯል። ተጠርጣሪው የጠበቃ ቀነኒ አዱኛን የማስታወሻ ደብተር በእጁ ላይ እንዳለና ለፍርድ ቤቱ ይህንንም የገለጸ ሲሆን በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎትም ተናግሯል። የሞቷን ምክንያት ከዚሁ ጋር የተያያዘ ነው ሲልም ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለም በመግለጽ ይህንንም የሰው ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብት ተጠብቆለት ወደ ቤት ሄዶ ፍቅረኛውን ህልፈተ ሐዘን እንዲወጣም ጠይቋል። ከዚህም በተጨማሪ ኢትዮ ፎረም የተሰኘ ዩቲዩብ ሚዲያ ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደደው ማህበረሰብ እንዲጨክንበትም ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲልም ገልጾ ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ የሁለቱንም ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት ለነገ መጋቢት 30 ቀን ቀጠሮ ሰጥቷል። ሞዴል እና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ ላይ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉ ይታወሳል። በትግራይ ክልል የሚገኙ መጠለያ ጣቢያዎችን ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ የዓለም አቀፍ ተቋማት አስታወቁም። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቅ ዓለም አቀፍ የፍልሰተኞች ድርጅት ትላንት መጋቢት 28 ቀን ባወጣው መግለጫ አስታውቋል። መጠለያዎቹ በተፈናቃዮች ከመጨናነቅ ባለፈ እየፈረሱም ነው፣ በዚህም ሳቢያ ለአስከፊ ኑሮ እየተዳረጉም ነው ሲል ገልጿል። ለጊዜው ተጨማሪ አዲስ ተፈናቃዮችን ወደ መጠለያ ጣቢያዎቹ በመግባታቸውም እየፈረሱ ነው ብሏል። መጠለያዎቹ ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢዎቹ ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች ከሚከፍሉት በማጣታቸው ወደ መጠለያዎቹ መግባታቸውን ጠቅሷል።
በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች ወደ መጠለያ ጣቢያዎችም ለማዛወር ጥረት እየተደረገ እንደሚገኝ ተጠቁሞ ይህን የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች መዛወራቸውን አመልክቷል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ